ኢስላም የነቢያት ሃይማኖት መሆኑን ካወቅን ኢስላም ሰው የተፈጠረበት መንገድ መሆኑን ከተረዳን ኢስላም የጀነት መግቢያ ብቸኛው መንገድ ነው የሚል እምነት ካለን አራት ነገሮችን ማረጋገጥ አለብን እነዚህ ነግራችኋለሁ አስተውሉ አንደኛ አላህ ዘንድ ተቀባይነት ያለው እውነተኛ ሃይማኖት እስልምና ብቻ መሆኑን አምነን መቀበል አለብን ከኢስላም ውጪ ጌታችን ሌላን ሃይማኖትም ሆነ ስራን እምነት አይቀበልም ተቀባይነት ያለው ብቸኛው መለኮታዊ ሃይማኖት ኢስላም ነው ከአላህ ዘንድ አንድ እምነት ወይም ሃይማኖት እንጂ ብዙ ሃይማኖቶች አልመጡምና ነው ይሄ አንደኛው ነው ምን ማስረጃ ይዘን ከተባለ አላህ ሱረቱ አሊ ኢምራን ቁጥር 19 ላይ ኢነ الدين عند الله الاسلام እኔ ዘንድ የተወደደ ተቀባይነት ያለው ሃይማኖት እስልምና ብቻ ነው ያለው አላህ በዚሁ ሱረቱ አሊ ኢምራን ቁጥር 85 ላይ ወመን يبتغي غير الاسلام دينا ከእስልምና ሃይማኖት ውጪ ሌላን የሚፈልግ ሰው ይላል فلن يقبل منه ፈጽሞ ተቀባይ የለውም ይላል ማንንም አይቀበለውም وهو في الآخرة من الخاسرين በመጨረሻው ዓለምም ከከሳሪዎች ይሆናል ነው የሚለው አላህ ከክስረት ይጠብቀን አላህ ከእስልምና ውጪ ሌላን አልቀበልም የወደደው እሱን ነው ሱረቱ አልማኢዳ ቁጥር 3 ላይ እንደዚሁ አላህ ምን ይላል اليوم يئس الذين كفروا من دينكم ዛሬ እነዚህ የካዱ ሰዎች ከሃይማኖታችሁ ተስፋ ይቆርጣሉ ወይም ተስፋ ቆርጠዋል فلا تخشوهم አትፍሯቸው واخشون እኔን ብቻ ፍሩ اليوم أكملت لكم دينكم ሃይማኖታችሁን ለናንተ ሞላሁላችሁ وأتممت عليكم نعمتي ጸጋዬንም በእናንተ ላይ ፈጸምኩኝ ورضيت لكم الإسلام دينا የእስልምናንም ሃይማኖት ወደድኩላችሁ አለ ስለዚህ አላህ የወደደው ስራን የሚቀበልበት ብቸኛው ሃይማኖት ምንድነው ከኢስላም ውጪ መለኮታዊ ሃይማኖት የለም ከኢስላም ውጪ አላህ ዘንድ ስራ ተቀባይም አይሆንም ይሄን እምነታችንን በልባችን ልናኖረው ባንደበታችን ልንመሰክር ይገባል ሁለተኛስ ከኛ ምን ይጠበቃል ሙስሊም ሆነን መሞት ይጠበቃል ጌታ አላህ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይግደለን ሙስሊም ሆኖ ከመሞት የበለጠ ምንም ጸጋ ምንም ኒዕማ የለም አላህ ወደኔ ስትመጡ አንድ ነገር ይዛችሁ ነው ያለው ያንን ሳትይዙ እንዳትመጡ ብሎናል አላህ ለሁላችንም ምን ይዘን እንምጣ ጌታችን ሆይ ስንለው ሱረቱ አሊ ኢምራን ቁጥር 102 ላይ ይነግረናል ያ አዩሃ الذين آمنوا ይላል አዳምጡ እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢተቁላህ እኔን ጌታችሁን አላህን ፍሩ አለ የትሙናችሁ ያዘዝኳችሁን በመታዘዝ የከለከልኳችሁን በመጠንቀቅ እኔን ጌታችሁን ፍሩ ተጠንቀቁ حق تقاته لنا የሚገባኝን መጠንቀቅ ولا تموتن الا وانتم مسلمون ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው ያለው አላህ ወደኔ ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሏል ሙስሊም ሆኖ መሞት ዋናው ምኞታችን የለተለት ተግባራችን ዱዓችንም ሊሆን የሚገባው ይሄው ነው አላህ ያለው ወደኔ ስትመጡ ምን ሆናችሁ ነው አለ ሙስሊም ነው ያለው ሙስሊም ሆኖ መሞትን ኢብራሂም አለይሂ ሰላም ከልጅ ልጁ ያዕቆብ ጋራ ቅድም በተከስኩት አንቀጽ ላይም ተመስክሯል ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون مسلموች ሆናችሁ እንጂ እንዳትሞቱ ነው يوسف عليه السلام توفني مسلما وألحقني بالصالحين مسلم ሆኜ ግደለኝ ነው ያለው ይሄ የኛ ምኞት መሆን አለበት ነው እንደዚሁም ሰሐረቱ ፍርዓውንም ربنا أفرغ علينا صبرا وتوفنا مسلمين مسلم አርገ ግደናል አራት አምስተኛ ደግሞ ፍርዓውን ራሱ መጨረሻ የተናገረለት ቋንቋው በመጨረሻ ህይወቱ ፍርዓውን ለعنቱላህ ዐለይሂ ሰለመ ሸሃዳ ያዘ ግን ሰዓቱ ያለፈበት ዴቱ ኤክስፓየር ዴት የሆነበት ስለሆነ ተቀባይነት አጣ የያዘው ምስክርነት ግን ለኛ ማስረጃ ነው
መጨረሻ ላይ ሙስሊም ሆኖ ከመሞት እጪ ምንም መዳኛ መንገድ እንደሌለ ምንድን ነበር ያለው ፊርዓውን? ሱረቱ ዩኑስ ቁጥር 90 ላይ ወጃወዝና ቢበኒ እስራኤል አልባህር በኒ እስራኤሎችን ባህሩን አሻገርናቸው አለ። 12 ቦታ ጌታችን ከፍሎ فأتبعهم فرعون وجنوده بغيا وعدوا فرعوننا ሰራዊቱ በበዳይነት እንደዚሁም ወሰን በማለፍ እነሱ ላይ ጥቃት ለማድረስ ተከተሏቸው ይላል። ከዛ በኋላስ حتى إذا أدركه الغرق فرعوننا ሰራዊቱ የሰጠሙ ጊዜ فرعونም መስጠም በገጠመው ጊዜ ምን አለ? قال آمنت أنه لا إله إلا الذي آمنت به بنو إسرائيل بنو إسرائيሎች ባመኑበት ከሱ ውጪ በእውነት የሚመለክ አምላክ በሌለበት በአንዱ ጌታ በአላህ አምኛለሁ። ወአነ ሚነል ሙስሊሚን እኔም ከሙስሊሞች ነኝ አለ። ለሰዎች የሚያዋጣቸው ምን ሆኖ መሞት ነው? ሙስሊም ሆኖ መሞት መሆኑን እሱም ተረድቶ ነበር። ለምን ፈለማ አድረከሁ الغرق ከዚህ በኋላ ተመልሶ ወደ ዱንያ እንደማይመጣ ወደ አኺራ እንደሚሸጋገር በመስጠሙ ምክንያት ያንን የተረዳ ጊዜ አመንኩ አለ። ጌታችን ግን አሁን ነው ወይ አለው? ከዚህ በፊት ስታምጽ ከርመ ምድርን በኃጢአት ከሚበክሉ ሆነ አሁን ነው ወይ? ሰዓቱ አልፏል አይሆንም አለው። እኛ ግን ምን ተማረን? ዛሬ ሰዓቱ ከማለፉ በፊት ሙስሊም ሆነን ኑረን ሞታችንም ሙስሊም እንዲሆን መበርታት እንዳለብን ነው።